ቫላንታይን ዴይ ምንድነው? እንዴትስ መከበር ጀመረ? በዛሬው ቪዲዮአችን እንቃኛለን። ፎሎውና ላይክ ማድረግ አትርሱ። ቪዲዮውን ተዋዋሱ። ነፍታሊም ነኝ። አብራችሁን ጨርሱ። In a quiet moment, just us two. Smiles feel warm, hearts feel new. ቫላንታይን ዴይ ወይንም የቅዱስ ቫላንታይን በመባል የሚታወቀው የፍቅረኛሞች ቀን በየዓመቱ ተከብሮ የሚውለው በፈረንጆች አቆጣጠር የካቲት ወይንም ፌብሩዋሪ 14 ላይ ነው። በዕለቱ ሰዎች ለፍቅር አጋሮቻቸው ያላቸውን ፍቅርና አክብሮት ይገልጻሉ። የፍቅር መገለጫ ካርዶች፣ አበባዎች፣ ቸኮሌትስ አሊያም የፍቅር መልእክት መለዋወጥ የተለመደ ነው። ይህ ቀን ስያሜውን ያገኘው ከታዋቂው ቅዱስ ቫላንታይን ቢሆንም ስለዚህ ሰው ምንነት ግን የተለያዩ ታሪኮች ይነገራሉ። በርካቶች በሚስማሙበት ታሪክ ቅዱስ ቫላንታይን ሮማ ውስጥ በ3ኛው ክፍለ ዘመን ይኖር የነበረ ቄስ እንደሆነ ነው። ይህ ሰው ታዲያ በክርስትናዊ መንገድ የሚፈጸም ትዳርን በእጅጉ የሚያበረታታ ነበር። በወቅቱ የነበረው ንጉስ ክላውዲዮስ ትዳር የመሰረቱ ወታደሮች ደካማ ናቸው ብሎ ያመን ስለነበር ሚስት ማግባት ከለከለ። ቅዱስ ቫላንታይን በዚህ ውሳኔ በእጅጉ ያዝናል። ተገቢም አይደለም ብሎ የሆነ ነገር ለማድረግ ተነሳ። ንጉሱ ይህንን ዜና በሰማ ጊዜ ቅዱስ ቫላንታይን እስር ቤት እንዲወረወር ትዕዛዝ ያስተላልፋል። በኋላም ቅዱስ ቫላንታይን የሞት ፍርድ ተላለፈበት። በእስር ላይ ሳለም ከእስር ቤቱ ጠባቂ ሴት ልጅ ጋር ክንፍ ባለ ፍቅር ይያያዛል። እናም የካቲት 14 ላይ በንጉሱ ትዕዛዝ መሰረት ሊገደል በሚወስድበት ዕለት ለፍቅረኛው ልብ የሚነካ የፍቅር ደብዳቤ ይጽፍላታል። በደብዳቤው መጨረሻ ላይም ያንቺው ቫላንታይን የሚል ጽሑፍ አስፍሮ ነበር። ይህንን ታሪክ የሰሙ የሀገሬው ሰዎች ታዲያ ለሚያፈቅሯቸው ወዳጆቻቸው የፍቅር ደብዳቤ ሲጽፉ ግርጌው ላይ ያንቺው ቫላንታይን ብለው መጻፍ ጀመሩ። ነገር ግን ለዚህ ቀን መከበር ምክንያት ናቸው ተብሎ የሚጠቀሱ ሌሎች ክስተቶችም አሉ። አንደኛው በዚህ ዕለት የጥንት ሮማውያን በየዓመቱ የሚያከብሩት አንድ በዓል አለ። በዚህ በዓል ወቅት በአስራዎቹ የዕድሜ ክልል የሚገኙ ወጣቶች የፍቅር አጋራቸውን የሚመርጡበት ነው። ታዲያ የሮም ቤተክርስቲያን ይህንን በዓል የቤተክርስቲያን ሥርዓት ለማድረግ በማሰብ ከቅዱስ ቫላንታይን ታሪክ ጋር በማያያዝ ዓመታዊ በዓል እንዲሆን ስለመደረጉም የሚናገሩም በርካቶች ናቸው። የዛሬን አበቃው። መልካም ቀን።